yaşanan لكن حتى تباشر لا شوز التلفون أي تماجد كان الله سبحانه وتعالى أي إذا استوى أنا وكافر اليتيم كهاتين الجنة جنة بحجين وبين كتير تلاقين بوزا يتيم ملكة يلي يمتي ملكة زي تلفون جودا أو كافات تشبه آيات وا يالا جودا شابين بسم الله أزوج متكمل كانوا مت أوقاف يشيخ لوكدا ما كل شيء أوقاف لا بمتشخ هذا متقوج إذا مكان زي كم كذا زي كان يقول كذا يحس كوما يجي حتى يبي أوقافات دكانات يزوم بشاو بيت شلوما أحد كميته أزوج يزرت على شلومي أيتام زل هذا أيتام لما نعمل سجادنا يبي روح زوم مليك أنت كام زوم أنت وتبشر على إذا بيجي أيتام زناوي ينسى يديك لكن الناس والداي زنا مليك زنا بشكر أشتري ما يجي على ملك بشكر أشتري أو صومي يتيم زايد بس بيعيش بوقتها بيديك إزالة والداي بيجيكما أحد مدرسة السامة ما لا وقت يقول بوقتها يقول بوقتها ويجي عندما ويجي لما تتاو تتاو شبشة الله الدنيا وآخرة الدنيا من الدنيا آمين الله يوفقه آمين الدنيا وآخرة الله يوفقه آمين نتيجة ذلك على ذلك سنة وسنا محمد رب العزة عما يصفون والسلام على المرسلين والحمد لله رب العالمين بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم نور የበጎ ማህበር በክልላችን በሀገር ክልል የተለያዩ በጎ አድራጎቶችን እየሰራ የሚገኝ ድርጅት ነው። አሁን ዘርፉን በማሳደግ ከዚህ ጋር እንደምታዩት ጉድጓድ ውሃ በማስቆፈር መስጊዳችን ጉድጓድ አስቆፍሯል። ለኢማም አህመድ መስጊድ ኢማም አህመድ መስጊድ የዚህ ጉድጓድ ውሃ መቆፈር ለኢማም አህመድ መስጊድ የሰጋጆች ቁጥር እንዲበረክት አስተዋጽኦ ያደርጋል። ለምን ሻወር መጠቀም ይችላል፣ ሰው በማድረግ መጠቀም ይችላል፣ ሽንት ቤት መጠቀም ይችላል። ውሃ ካለ ሁሉ ነገር አለና የመስጊዳችን ጀማ ቁጥር እንደሚበረክት ተስፋ እናደርጋለን። ይሄ የነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች ነው። ዑስማን ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች ውሃ ተጠምተው ፊት ለፊት የይሁዲ ጉድጓድ ውሃ ጣፋጭ ውሃ ነበረች። ይሄ በይሩሃ ትባላለች። እችን ውሃ እችን ጉድጓድ የሚገዛልኝ ፈለውል ጀና አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄን ውሃ የሚገዛልኝ ጀነት አለው ብለው ዑስማን ያንን ረዲየላሁ ዐንሁ ውሃ ገዝተው ነብዩ ሰለላሁ ዐለይሂ ወሰለም አበርክተዋል። ስለዚህ ኑር በጎ አድራጎትና ደጋፊዎቿ የሰሩት የነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች የሰሩትን ታላቅ ስራ ነውና ይህ ስራ በዚህ መስጊድ ብቻ እንዳይቆም አካባቢያችንን መስጊዶች አሉ፣ ወደ ገጠሩ አካባቢ ሌሎች መስጊዶች አሉ፣ መድረሳዎች አሉ። በዚህ ስራ ላይ እንድትቀጥሉበትና እኛም በኢማም አህመድ መስጊድ ስም በከፍተኛ ደረጃ እናንተና ደጋፊዎቻችሁን እንዲያመሰገን አላህ መልካም ስራችሁን በጀነት በአኺራ ይጻፍላችሁ ብለን እናመሰግናለን። መጅሊሶችንም የክልላችን መጅሊስ ዋና ኃላፊ እሱ ከዚህ ቦታ ስለተገኙ የፌዴራል መጅሊሱ ተወካይ ከዚህ ስለተገኙ በጣም ደስ ይለናል። እናመሰግናለን። ስላየናችሁ ደስ ይለናል። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱህ። አልሐምዱሊላህ ረብል ዓለሚን ቢስሚላህ ሰላቱ ሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንግዲህ ያው እንደዚህ አይነት ስራዎች ህብረተሰቡን በጣም የሚያረካ በግል ፍላጎት የሚሆን ሰው ያ ሳይሆን እዚህ ጋር ያየነው ዛሬ በጣም የሚገርም ነገር ነው። ኑር በጎ አድራጎት ድርጅት ይሄ ብቻ አይደለም፣ ብዙ ነገሮችን ነው የነገረን የሚያደርጉት ድርጊቶች ይቀጥላል። አሁን ቀጣይነት ያለው ስራ ስለሆነ እኔ እንደ መጅሊስ ምንድን ነው የምለው አዲስ መዋቅር ይወጣል። የዘካትና የወፍ ኮሚሽን በፌዴራል ደረጃ ተቋቁሟል። ያው ወረድ ብሎ የክልሉ ስለሚቋቋም ለእንደዚህ አይነት ድርጅቶች በጣም የሚጠቅም ነው። እሱ ከመጅሊስ ጋር ተነጋግራችሁ ወደፊት ብዙ ነገር የሚሰሩበት ስለሆነ በጣም ጥሩ ስለሆነ በርቱ ነው የሚለው። ተስፋ መቁረጥ አያስፈልግም። ይሄ ለአኽራ ስራ ስለሆነ አኽራ ስራ ላይ መበርታት ከሄድክ በኋላ የሌለ ሰደቃቱ ጃሪያ ነው። ዑስማን ቢን አፋን ድሮ የገዙት እስካሁን ያው አገልግሎት እየሰጠ ነው። እስቲ 1400 ዓመት በፊት
የገዙት አሁን ስቲል እያገለገለ ነው። ስለዚህ ነገርየው መስጊድ ብቻ ሳይሆን ህብረተሰቡ የሚጠቀምበት ቦታ ነው። በጣም ትልቅ አጅር ያለበት ቦታ ነው። ህብረተሰቡ ውሃ ሲያጣ እዚህ አካባቢ ይጠቀማል። ሰጋጁ ነዋሪ የሚጠቀምበት ስለሆነ አሁን አወሊያ ትምህርት ቤት ላይ ትልቅ ወቅፍ አለ። ለዚህ አካባቢ ያለው ሰው ሁሉ የሚጠቀመው እዛው ነው። ያን የወጣው ስቲል አገልግሎት እየሰጠ ስለሆነ ኢንሻአላህ መጠበቅ ህብረተሰቡ አሁን እዚህ ሲጠቀም እንደራሱ ሆኖ እንዲጠቀም እንዲበላሽ ሳይሆን በተለይ ጄኔሬተሮች በጣም መጠበቅ ያስፈልጋል። ለሰው ያስፈልጋል ግንዛቤ ማስጨበጫ ለአንድ ጊዜ ብቻ ሳይሆን ህብረተሰቡ ሲጠቀም በቦታው አጠቃቀሙ እንዴት እንደሆነ መስጠት። መስጊድ ያለው ሰዎች ሲጠቀሙ አንድ ሰው ብቻ ይፈልጋል፣ ብዙ ሰው አይፈልግም ይሄ ነገር። ለዚህ አንድ ሰው ኃላፊነት ያለው ቢሰጥ ረጅም ጊዜ እያገለገለ ይኖራልና ሁሉም እንደራሱ አድርጎ ነው መጨነቅ አለበት። በጎ አድራጎች ሰሩ ይሄዳሉ ሌላ ቦታ። እነሱ የሰሩትን ግን ከጠበቅናላቸው ለእነሱም አጅር ነው። ህብረተሰቡ ረጅም ጊዜ ስለሚጠቀምበት ህብረተሰቡ ግንዛቤ ማስጨበጫ ያስፈልገናል። ይሄ የተለፋበት ነው። በጣም 30 ምናምን ሜትር ላይ የወጣ ውሃ ማለት ብዙ ጉልበት የፈሰሰበት ብዙ ጊዜ የፈጀን ቅድም እንደሰማነው ማለት ነው። ስለዚህ ኢንሻአላህ መስጂዱ መጅሊሶች እናንተ ጋር 4 ሰዓት አሉ። በምትፈልጉት ነገር በሙሉ ከእናንተ ጋር ይቆማሉ። ከፌደራልም ጭምር ከእናንተ ጋር ነው። ከፌደራልም ጭምር እናንተ ጋር የምትፈልጉበት ቦታ ከእናንተ ጋር በርቱ። ባረከላሁ ፊኩም ጀዛኩሙላሁ ኸይረን። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱህ።